ሰላም እህቶቼ፣ የሊሊ ዩቲዩብ ተከታዮቼ፣ የኔ ሽቅርቅሮች፣ ሸንቃጣዎች እንዴት ናችሁ? ደህና ናቸው? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንኳን ደህና ቆያችሁ። እንዴት ናችሁ? እንዴት ይዟችኋል? እንዴት እያደረጋችሁ ነው ስራ? አይዟችሁ የኔ ቆንጆች፣ በርቱ። ዛሬስ ምንድን ነው? ምን ይዘሽ መጣሽ ሊሊ ብትሉኝ፣ ይቅርታ እንደዚህ ጎንበስ ብዬ የምቀርጸው ይብላችሁ ስቆም አብዛኛው ጊዜ ይሄን ይቅርታ አድርጎልኝ፣ አብዛኛው ጊዜ ይሄን ማስረው ቂጥ እንዳይታይ ብዬ ነው። የሰው ቤት ነገር ታውቃላችሁ፣ ቂጥ እንዳይታይ ብዬ ነው፣ ለቂጤ ብዬ ነው ይሄን የምሸፍነው። እና ዩኒፎርም አይገዙልኝም፣ በራሷ ገንዘብ ገዝታ ትልበስ ነው። ያለሁበት ሁኔታ ብዙም ጥሩ ስላልሆነ ብቻ ይኸው በራሳችን ልብስ እንደዚህ እየለበስ ጌጣችን ደግሞ እንደዚህ እየሸፈን እንሰራለን እላችኋለሁ። እና እንደዛ እላችኋለሁ። ዛሬስ ምንድነው ይዤ የመጣሁት? ወደ ሀገር ስትገቡ እንዴት ነው? ምንድን ነው የሚያስፈልገው ነገር? እኔስ ደግሞ የተጠቀምኩት እኔ የተመቸኝ ለእናንተ ይዤላችሁ መጥቻለሁ። እሱስ ምንድን ነው ካላችሁ እና እባካችሁ ይህን እስተሸዋር ግዙ፣ ይህን እስተሸዋር ግዙ። አያችሁ ከዚህ ጋር እኔ ሁለት ነው ያለኝ፣ ሶስት ነው። አንዱ ነጩ አለ፣ ነጩ ማለት ይሄ ጭንቅላት የሚወለቀው እሱ አለኝ። አንድ ደግሞ ይሄ ያለኝ ኢትዮጵያ ከኢማራት 100 ብር ነው፣ 99 ብር ነው የገዛሁት። እዚህ ደግሞ 125 ብር ነው። ሳውዲ አረቢያ 125 ብር ነው የገዛሁት፣ ኢማራት 100 ብር ነው የገዛሁት። እና ይሄን እስተሸዋር በጣም ነው የወደድኩት፣ በጣም ስለዚህ አዲስ ነው አያችሁ ኪሱ ራሱ እና በጣም አሪፍ ነው። በጣም አሪፍ ነው። ይመስታሹ ስትገዙ ማለት ነው ኦሪጂናል መሆኑን አረጋግጣችሁ ግዙ። ይኸውላችሁ አሁን እኔ ትላንትና በጥሬበታለሁ። ነጩን የ50 የ60 ብሩን ከምትገዙ ጤና ነገር ገዝታችሁ ተገላገሉ እላችኋለሁ። እና ይሄ እስተሸዋር ይኸውላችሁ በጣም አሪፍ ነው። ተጠቀሙ፣ ግዙ እላችኋለሁ። በጣም አሪፍ ነው። ለፀጉር ያለሰልሳል። በቃ ከክስ ገብታችሁ ከክስ በላይ ነው በቃ የሚያደርገው ማለት ነው። በጣም አሪፍ ነው። ግዙ፣ ይሄንን ተጠቀሙ እና ይሄን እላችኋለሁ። ይሄን እስተሸዋር ግዙ። ውድ አሁን ባለ 50 ብር አለ፣ ባለ 60 ብር አለ። እንደዚህ አይነት ሆኖ ማለት ነው ሼን ላይ አብዛኛው ጊዜ እኔ ቲክታክ ላይ ማየው ስጥሉ ምን ሳምንት ተጠቅሜ ነው 1 ዓመት ሳልጠቀም 6-7 ወር 2 ወር 1 ወር 15 ቀን እንደዛ እያላችሁ ቆሻሻ ውስጥ የምትውላላችሁ። አንደኛም ሁለተኛም እስከ 3ኛ እስከ 4ኛ ደረጃ አለ ይሄ እስተሸዋር ማለት ነው። ስትገዙ እርካሹን ከምትገዙ ለብር ብላችሁ እርካስ ከምትገዙ ደህና ነገር ግዙ። ብር ገንዘቡ ማውጣቱ ካልቀረ በቃ ደህና ገንዘብ አውጥታችሁ ደህና ነገር መግዛት ልመዱ እላችኋለሁ እህቶቼ። ደሞስ ምንድነው ስትገዙ ይኸውላችሁ ወረቀት አለ ኦሪጂናል መሆኑ ማለት ነው። ኦሪጂናል አንደኛ መሆኑ እዚህ ጋር ቼክ ታደርጋላችሁ። ደግሞ እዚህ ጋር የታለ? አዎ እዚህ ጋርም ጽሑፍ አለ። ስለዚህ እኔ እርካሽ ነገር አልወድም፣ እግዚአብሔር ምስክሬ ነው። በቃ ከገዛው ደህና ነገር ለምን ለራሴ ነው። ለራሳችሁን ካልወደዳችሁ ለራሳችሁ ካልሆናችሁ ለማን የምትሆኑት? እሺ እና ሌላስ ምንድነው? በጣም አሪፍ እና ቆንጆ ነው። ይሄን ሻንጣ ግዙት። ይሄ ሻንጣው ከዚህ በፊት ሻንጣ ላይ ከአንድ ሁለት ጊዜ ሰደድኩት። ይሄ ባለ ጎሞ ማለት ነው 23 ኪሎ። ዝም ብላችሁ የቤታችሁ ውስጥ ሻንጣ ዝም ብላችሁ ከምትከምሩ ይሄንን ይህ ጨርቅ ሻንጣ ትልቅ 23 የሚይዝ ማለት ነው። ይሄንን ብትገዙ በጣም ትጠቀማታላችሁ። ደግሞ ኪሎም እቃም ብዙም
ይይዛል ማለት እቃም ብዙ ይይዛል፣ ኪሎም ደግሞ ይቀንስላችኋል። እዩት። ይሄ ሻንጣ ማለት ነው። ይሄ ጨርቁ ሻንጣ ነው። ደግሞ ይቀባል ድምፅ እና እዩት። ሻንጣ ግዙ። አያችሁ፣ በጣም ብዙ እቃ ይይዛል። በዚህም መያዣ አለው። ውስጡ ቁልፉ እዩት። ውስጡ ራሱ ከውጪ ጨርቅ ስለሆነ ከውስጥ ውሃ ራሱ አሁን ዝናብ ክረምት ጊዜ ብትሄዱ የኛ ኢትዮጵያ ላይ ታውቃላችሁ እና ከውስጥ ማለት ነው እዩት እንትን አለው ማለት ነው። ውሃ አያስገባው ልብስ ምናምን አይበሰብስም ምን አይልም። ከላይ ብቻ ነው እንትን የሚለው ማለት ነው እና ወደ ውስጥ ውሃ አይገባም። እና ከውስጥም እንደዚህ ነገር አለው። ይሄ ኪሎ ስለሚመዝን ይሄ ያስፈልጋችሁ ከፈለጋችሁ ማስቀመጥ ትችላላችሁ። ከውስጥ ካልፈለጋችሁ አውጥታችሁ ልብሳችሁን ማድረግ ትችላላችሁ። እና በጣም ሰፊ ነው። ሪፖርት ላይ ማለት አያስፈልግም። እናቴ ምን ያደርጋል ሻንጣ ኮተት ኢትዮጵያ ዝም ብሎ ቁም ሳጥን ላይ ማድረግ ምንም ማለት። ይሄንን ግን ልብስም እቃም ብዙም ይይዛል፣ ኪሎም ይቀንሳል። እና በጣም ነው ያው አሁን በዚህ ሳውዲ አረቢያ 50 ሪያል ነው አለችኝ። 200 ብር ነው ያመጣሁት አለችኝ። እና በጣም እኔ ደግሞ ስፈልግ ስመኘው የነበረው ሻንጣ ነው። አገኛለሁ አላገኝም እያልኩ ነበር። እና ያው ብዙ ሰራተኛ አላቸው እነሱ እነዚህ በንጋሊዎች ማለት ነው። እና ያው እነሱ ናቸው እንትን ያሉት ማለት ነው። በእነሱ ነው አፈላልጋ ያስመጣችው እግዚአብሔር ይስጣት። እና ይኸውላችሁ እዚህ ጋር እንደዚህ ልብስ ደርድራችሁ ያው ጭቃ ላይ ምናምን ጭቃ አይነካም። ይሄ እንትን ይለዋል ማለት ነው። እና ይሄን እላችኋለሁ። ይሄ ሻንጣ ግዙ፣ ተጠቀሙ። የኛው ሻንጣ ከ23 ነው እንግዲህ በራሳቸው ፍቃድ ገንዘብ ከጨመሩ ነው እንግዲህ 25 ከራሳችሁ ገንዘብ ጨምራችሁ ነው ኪሎ አብዛኛው ኪሎ ከራሳችሁ የምትከፍሉት እና ይህንን ሻንጣ ብትገዙ ትጠቀሙላችሁ እላችኋለሁ እህቶቼ። እንደ እኔ መንገድ ለማጓዝ ያሰባችሁ እንግዲህ ከአንቺ ጋር ፈጣሪ ይሁን በዱልኝ፣ ጸልዩልኝ እህቶቼ። ያው ፈጣሪ በሰላም ሀገር በሰላም ለቤት ለሀገር እንዲመልስ እናንተንም ፈጣሪ በሰላም ለሀገራችሁ ለቤታችሁ ይመልሳችሁ። ሁላችንም ፈጣሪ እሱ ይጠብቀን ባለንበት ቦታ። ያው ማንም ቢሆን ማንም ቤት እናት እህት ቤት አባት ቤት አይሆንም። ነገ ሁላችንም ጊዜያችን ድረስ ጥለን የምንሄድበት ቤት ነው። አንድ ላይ ደግሞ ኢትዮጵያኖች የሆናችሁ አብራችሁ የምትሰሩት እባካችሁ እርስ በርሳችሁም አትጣሉ፣ ፍቅር ፍጠሩ። ምንም ሰው ቤት ነው። አብዛኛው ደግሞ አንዷ ጽዳት የምትሰራው አንዷ ምግብ ትሰራ ምግብ የምትሰራው ለጽዳቷ ብዙ እኔ የምሰሙ ማዩ ማለት ብዙ ምግብ አትሰጣም። ለምን ያደርግላቸዋል? የእነሱ አስቤዛ ነው፣ የሴትዮዋ ነው፣ የእነሱ ገንዘብ ነው። እና እህቶቼ በፍቅር ኑሩ። ሁላችንም ነገር ጥለን የምንሄድበት ቤት ነው። ጉልበታችንና በቃ የራሳችን ድካምና የራሳችን ጉልበት ነው እንጂ የሚፈልጉት ሌላ ነገር ምንም አይፈልጉም። ምን ያው እዚህ ቤት አንድ ሰው የሚከፍለው ደሞዝ ነው ለሁለት እናትና ልጅ ከላይ እስከታች የሚመጣ እንግዳ። በዛው ላይ አሮጌት ቤት ነው ያለው። አሮጌት ቤት ታውቃላችሁ። እና ያለው እንትን ደግሞ አሮግቷ አንድ ራሱ ስራዋ ነው ጥሯ ምኗ በቃ ምንም በቃ ተኝቼ እንቅልፍ መተኝ በቃ ታውቃላችሁ። አሁን እራሳችሁ እንቅልፍ ካልተኛችሁ እንቅልፍ ላይ ሆናችሁ ስትነሱ እንዴት ነው አይምሯችሁ? አስባችኋል? በቃ እኔ አይምሮ እንደዚህ ነው በቃ የሚያዞረኝ። እንደዚህ ሽንት ቤት ለማጠብ ስገባ ሌሊት ላይ 5 ሰዓት እንደዚህ ነው በቃ የሚሆንብኝ ማለት ነው። እና ያው እስካሁን ድረስ ፈጣሪ አግዞኝ ደግፎኝ ለዚህ ደርሻለሁ።
እንግዲህ ያለችኝ ጊዜያት ፈጣሪ እሱ ይርዳኝ። በሰላም የመጣው በሰላም ወደ ቤቴ ወደ ሀገር እንድመልሰኝ እህቶቼ ጸሎት አድርጉልኝ እባካችሁ። ልትጨርሱ ስትሉ ልትሄዱ ስትሉ በጣም ብዙ ፈተና አለ፣ ብዙ ወጣ ውረድ አለ፣ ብዙ በቃ ታውቃላችሁ እናንተ እኔ አልነግርም እና በቃ በየቀኑ ቤታቸው በየቀኑ የሚሆኑ በየቀኑ በቃ እኔ እንጃ ከሁለት ከሶስት ሰዓት በኋላ ሌላ ነገር ነው በቃ የምታዩት የምታዳምጡት የምትሰሙት እና ፈጣሪ ብቻ ያው ሁላችንም ትዕግስቱን ይስጠን። አይዟችሁ በርቱ። ያው ይህን እላችኋለሁ። እባካችሁ ለዚህ አዳዲስ ቤት የሆናችሁ የሊሊ ዩቲዩብ ቻናል ሰብስክራይብ እና ላይክ ሼር በማድረግ ቤተሰብ ሆኖ እባካችሁ ቪዲዮ እዩልኝ እና ያው መቼስ ከእናንተ ጋር እንደጀመረን ከእናንተ ጋር እንጨርሳለን፣ ያው እንሰራለን። እርስ በርስ ደግሞ እህቶች እንተጋገስ፣ እንስራ። እርስ በርስ በቃ ተያይዘን ጥሩ ደረጃ እንድረስ። እባካችሁ አንድ ለአንድ ምቀኛ አትሆኑ፣ ተጋገሱ፣ እንተጋገስ እና ይህን እላችኋለሁ። በርቱ እህቶቼ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ጤና ሰንብቱ እላችኋለሁ እና ከሁሉም በላይ የምስተሽዋር ይዛችሁ ግቡ። ያው የምገዛው አንዳንድ ነገር ሌላም ነገሮችም አሉ። ይህን ደግሞ ሻንጣው ምን አድርግ እንዳለው ጠቅላላ ቪዲዮ መጨረሻ ላይ እሰራላችኋለሁ። ሌላም አዲስ እቃ ጠልብ ያለው ያው ብዙ እቃ ደህና ብዙ እቃ ጠልብ ያለው ግን ቪዲዮ አልሰራሁትም። አይመችም እና ያው በፈጣሪ ከረዳን ኢትዮጵያም ያው አሳያቸዋለሁ ማለት ነው። በሰላም ፈጣሪ ለሀገር ያብቃን እና እላቸዋለሁ እህቶቼ በርቱ፣ ደህና ሰንብቱ። አመሰግናለሁ ስለ